ዛሬ ልብስ አልነካም። ዛሬ ይሄ ነው አልነካም ትላለች። ባላት ነው አልነካም ነው ደግሞ ልብስ ጀምራ በቃ ገባብኝ። አይታችሁ ሰምታችሁ ታውቃላችሁ? እንዴ አይነት ዱቄቱ ዝም ብሎ በቃ እንዳለ። በነገራችን ላይ ከቻልነ ከሃይማኖታችን ጋር እኩል የሚሄድ ሰው መቀጠር ነው ያለብን ነው። ከሃይማኖታችሁ ጋር እኩል የሚሄድ ሰው ከቀጠራችሁ አብራችሁ እንዲኖር በምንም አይነት ሞመንት ውስጥ ሆኖ ልትነጋገሩ አትችሉም። ለምን መሰላችሁ? ይሄ ልላችሁ የቻልኩት ዛሬ ስላሴ ነው፣ ዛሬ እንትና ነው፣ ዛሬ እንትና ነው ደራል፣ ዛሬ እንደዚህ እኮ ነው፣ ዛሬ እንደዚህ ነው፣ ዛሬ ይሄ በዓል ነው ገብቷል፣ ስራ መስራት አልቻልኩም ምናምን ብላ አለችኝ። ኧረ እባክሽ እውነትሽን ነው የኔ ሸጋ። ታዲያ እንግዳ በሚካኤል በመድኃኒዓለም ስራ መስራት የምታብል ልጅ ከሆነች መስራት ካልቻለች ተግባባን። ከቤት ውስጥ ባይዘው ቴሌቪዥን እያዩ ስለሆነ ድምጽ ስላለ ነው ውጭ ለውጭ ቪዲዮ ልሰራ የቻልኩትና ልጆች ውስጥ ነው ቲቪ እያዩ ስለነበረ ውስጥ ሆኜ መቀረጽ ስላልቻልኩ ነው እንደዚህ ውጭ ለውጭ እየሄድኩ ልቀርጽላችሁ የቻልኩትና በጣም ስላናደዱኝ ነው። ዛሬ በዓል ነውና ስራ መስራት አልችልም፣ ዛሬ ድራር ነው ይሄን መስራት አልችልም በዓል ገብቷን ብላለችኝ። እና ከፈለሽ ሃይማኖትሽ ጋር አብሮ የሚሄድ ሰው ነው መቀጠር ያለብሽ። ማንኛውም ሰው ሰራተኛ ሲቀጥር እንገራቸው ከሃይማኖቱ ጋር እኩል የሚሄድ ሰው ነው። እኛ እኮ ቁርስ አንበላም። ቤተ ክርስቲያን ከሄደሽ እስክትመጣ ወይ ተነስተን እንሰራለን፣ አለበለዚያ አዲበን ነው ቁጭ የምንለው። እኛ ሄደን ባነሳለም እንኳን ሄዳ ተሳልማ ተንጣጣ ብለነ እንዴ። ታዲያ ወይ ከሃይማኖትሽ ጋር የሚሄድ ሰው መቀጠር ነው እንጂ ያለባችሁ ከሃይማኖታችሁ ውጭ ቀጠራችሁ ዛሬ ይሄን አልሰራ ደግሞ የወንዱ ሴትነት ወንድ ልጅ ባይዘው ወይ ከመሀቻው ውስጥ ከገባ ወንድ ልጅ ማጀት ገብቶ ከገባ ልንገራችሁ ወንድ አይደለም ሴት ነው። ዱቄቱን ብናረገችው ይሄንን እየጨረሰችው ሰራተኛ እውነት ነው። ሰራተኛ በነገራችን ላይ እንደ ራሳቸው አድርጎ ሴብ አድርጎ አይሰራም እናውቃለን። ለሳምንት እስከ ሳምንት ተብሎ የመጣስ ቤዘል ሊያቋርጥ ይችላል በአንድ ሳምንት ውስጥ ገና ሳምንቱ ሳይደርስ ብቻ በሆነ አጋጣሚ ውስጥ የተደረገ ነገር ታቅዶ የመጣ ነገር አይመጣም። ሆኖም ግን ደግሞ ወንድ ልጅ እንደ ወንድ ነው አለቀ። ከሴት ማጀት አይገባም። እኔ ያበሻ ወንድ ዝርክርክ ወንድ የለም። እኔ ባሌ ከኩሽና ራሱ እንዲገባ ማልፈቅድለትም ፊትም አልሰጠም። ኩሽና እንዲገባ ይቅርታ አድርጉልኝ፣ እኔ ስለማልወድ ነው። በራሴ የራሴ ነው እየተናገርኩ ያለሁት። ተግባባን። እንደዚህ አይነት ወንድ አልሰጠኝም እግዚአብሔር ይመስገን። ሆኖም ግን እንደዚህ አይነት ወንድ ኪችን ውስጥ ገብታ ይሄን ዱቄቱን ብናረገችው ይሄን ብናደረገችው እንደዚህ ሆነ አይባልም። ወንድ ልጅ ከኪችን አይገባም። በቃ ስትርበሉ ያበሻ ወንዶች እውነቴ ነው። እኔ አልወድም። አበሻ ወንድ እንደ ወንድ ነው መሆን ያለበት እንጂ እኔ ባረቦቹ ራሱ ያናድዱኛል። ኩሽና ገብተው ዝም ብሎ ዘገደው መጥበሻ አንስተው እንቁላል ሊሰሩ ምናምን ሲገቡ ራሱ ያረ እንደ አበሻ ወንድ ተሰጥሩ ምንድናቸው ምናምን ነው የምለው እኔ በራሴ ማለት ነው። እና ምን ልላችሁ ፈልጌ ነው ጋይስ፣ የእውነት ቁም ነገር ማለት ነው አይባልም። ከፈለግነ ከሃይማኖታችን ጋር አብሮን የሚሄድ ሰው መቀጠር አይ ካልን ደግሞ የሰውን ሐቋን አክብራ አሁን እኮ እቺ ሴትዮ ልክ ተበዳይ ሆና ነው ቪዲዮ ስትሰራ ልጅን በቢላዋ እንደዚህ ልታርዳት። ልጅሽን በቢላዋ ስታርዳት አንቺ ለምን ዝም አልሽ? ባይዘው አያረጉም ማለት ነው። ያደርጋሉ፣ ሊኖሩ ይችላሉ። ህሊና የሌላቸው ሰዎች ሊኖሩ ይችላሉ። ግን ደግሞ እንደዚህ አይባልም። እኔ ከአማራስ ቤት ወርጄ ስራ በሰራ ለነፍሰው ስናናድዳቸው እንኳን እኛ አረቦቹን ስንት እያረግነ ነው የከረም ነው። እንደኛ እኮ የራስሽ ጉዳይ ስሪ የራስሽ ስራሽን ተብለን እኮ እንወጣለን። ተግባባን። እንደዚህ አይነት ማጋጣሚ ሊኖር ይችላል። ግን አንተ እንዲህ ስናገኝ አገናኘት ምንድን ብባል ይሄንንም በመላ እናድርገው። እውነቴን ነው የምነግራችሁ። በመላ ይሁን ማለት በልክ ይሁን። ብዙ ጊዜ የሀበሻ ሰራት የሀበሻ ማዳብ ቢከምኖር አረብ ሀገር ሺህ ጊዜ ብኖር የሚባለው እንትን አባባል እውነት ነው። እኛ ቢያንስ እንኳን ከአረብ ሀገር ሄደን የመጣን ሰዎች መረዳት አለብን። በነገራችን ላይ እኔ አብራኝ የምትኖረው ልጅ እንደው እንዴት ብዬ ልንገራችሁ ማለት ይሄ ማጋነንና አይባይዘው አሁን የለችም። ወደ አዲስ አበባ ሄዳለች ፓስፖርት ልታወጣ የምታስተካክለው ነገር ተስተካክላ አዲስ አበባ ሄዳለች። መሄድ አለባት። ሁሉ ጊዜ እኛ ጋር መኖር የለባትም። የተለየ ህይወት መኖር አለባት። ሁሌ ማንንም ቤት አማቂ መሆን የለባትም። ቢያንስ እንኳን እኛ አረብ ሀገር ሄደን መጥተና ቤታችን እንኳን አጋዥ ያለን ሰዎች መስተካከል አስተሳሰባችንን መለወጥ አለብን። እኔ ቤት ስላለኝ ደሞዝ መክፈል ስለምችል ብቻ መጨማለቅ የለብኝም። ተግባባን። በልኩ መሆን አለበት። በነገራችን ቪዲዮ ሁሉ ብጥብጥ እንቅልፌ ነው የተነሳው። ግን እንቅልፌ ተነስቼ ዩቲዩብ ላይ ስገባ
እንዶ እየተሞላቀቁ ሲያቸው በጣም አናደውኝ ነው ባልና ሚስቱ ደግሞ ብሎ ሴት ነው። እኔ ወንድ ልጅ ሴት ስልከሰከስ አልወድም። ዱቄቱን ብናረገችው እንደዚህ ያረገችው ስለ ዱቄት ስለ ሽሮ ስለ በርበሬ ስለምን ሚስት ታውራ እንጂ ወንድ ገብቶ አያወራ። ሚስት እንደዚህ እያረገች የተበል እንጂ ወንድ ልጅ ገብቶ ዱቄቱን ብናረገች ምን አረገች ብሎ ስለ ሰራተኛ ገብቶ ወንድ ልጅ አያወራም። ነውር ነው። እንደ አበሻ ወንድ መሆን አለብህ። አበሻ ሆነ የሆነ ሴት አትሆን። በጣም ስለናደዱ ነው ባይዘው በጣም አናደውኛል። እንዱ ስናገኝስ መከራ ነው። እውነት ጎበዝ በልኩ እናድርገው። ሁሉም ሰው እንዳጣ አይኖርም። እኔም ሰራተኛ ሆኜ ነበር አዲስ አበባ ላይ ፓስፖርት ሳወጣ ወደ ውጭ ሊሄድ አይደል? ይሄን አትሊስት ማሰብ አለብን። ስራ ገብቼ ፓስፖርት ቪዛ እስከሚመጣልኝ ሱቅ ተቀጥሬ ሰርቻለሁ። አጎቴ ተያዡ ነው። ይሄን ነገር የሚያመቻቹም አብረውን የሚኖሩ አሉ። ቢያንስ እንኳን እንደ ሰው ማሰብ አለብን። ቢያንስ አረብ ሀገር ሄደን የመጣን እንኳን ይሄን መለወጥ አለብን። ስቶብን ረሳሁት እነሱ ጋር እናንተ ጋር ካሰናንቴ ስጡት ለመናገር አረኡ እሺ እና ምን ልላችሁ ፈልጌ ነው ቤተሰብ አይባልም፣ ነውር ነው። ዝናብ ስለመጣ ደግሞ ዳመና ነው ስማ እና አይባልም። በልክ እናድርገው። ሁሉንም በልክ ነው መሆን ያለበት። ሁሉ ነገር በልክ ሲሆን ነው የሚያምረው። አየሩ በጣም ነፋሻ ነው ዛሬ። ዝናብ ይጥል ነው መሰለኝ። ላይክ ሰብስክራይብ አድርጉ። ሀሳቤን ከወደዳችሁት እውነቴን ነው ቁም ነገር በጣም ስለተናደዱኝ ነው። አስገባችኋለሁ እንትናቸው ነው ታዳምጡታላችሁ። ባይ ባይ።